ነሐሴ 21 ቀን 1969 ዓመተ ልደት ጠዋት ከንጋቱ 1 ሰዓት በፊት በዓለም ላይ ካሉ እጅግ ቅዱስ ስፍራዎች አንዱ የሙስሊሞች የመጀመሪያው ቂብላ የሆነው አልአቅሷ መስጊድ በእሳት ነደደ። ይህ እሳት ተራ አደጋ አልነበረም። ይልቁንም ሆን ተብሎ የተጠነሰሰ ወንጀል፣ የዓለምን ሃይማኖታዊና ጂኦፖለቲካዊ ሚዛን ለመናድ የተደረገ ሙከራ ነበር። እሳቱ ያወደመው ከድንጋይና ከእንጨት የተሰራ ሕንፃን ብቻ አልነበረም። የጠፋው የሰላሐዲን አልአዩቢ ሚንበር፣ ከላዩ ያለው ጉላትና ሚሕራቡ ጭምር ነበር። ያ ጥቃት አጥንትን የሚያቀልጥ ቁጣን አስነስቷል። የዓለምን ካርታ እንደገና ቀይሯል። ይህ ድርጊት ከአደጋ በላይ ነበር። አንድ ጂኦፖለቲካዊ ውርስ የጀመረበት ምዕራፍ። ውድ ተከታታዮቼ፣ ይህን የሙስሊሙ ዓለም የልብ ምት የሆነ መስጊድ ላይ የተነጣጠረ ጥቃትና ከጀርባ የተሰራውን ሴራ ከነው ውጤቱ የማስቃኛችሁ ይሆናል። ለቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ እየጋበዝኩ መልካም ጊዜ እመኝላችኋለሁ። አልአቅሳ በእስልምና ውስጥ ሦስተኛው ቅዱስ ስፍራ ነው። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሌሊት ምድራዊ ጉዞ መዳረሻ፣ የሰማያት ጉዞ ደግሞ መነሻ ነው። ይህ ቦታ በሺህ ዓመታት ታሪክ የተሞላ የጂኦፖለቲካ ግጭት ማዕከል ነው። በዚያ ዕለት የነደደው እሳት በድንጋይ ላይ ብቻ ሳይሆን በታሪክ፣ በሃይማኖትና በብሔራዊ ማንነት ላይ የተነጣጠረ ነበር። ቃጠሎው የተፈጸመው እስራኤል ምስራቅ ኢየሩሳሌምን ከተቆጣጠረች ከ2 ዓመት በኋላ መሆኑ ክስተቱን ከአደጋ ባለፈ የፖለቲካ ትርጉም አሰጥቶታል። ስጋቱ ነበር፣ አጠቃላዩ ቅጥር ግቢ ወይንም አልሐረም ሸሪፍ በዓለም ላይ ካሉ የፍጥጫ ማዕከላት ዋነኛው ነበር። ሐሙስ ነሐሴ 21 ቀን 1969 ዓመተ ልደት ዴኒስ ሚካኤል ሮሃን የተባለ በ1947 የተወለደ አውስትራሊያዊ ቱሪስት በቦርሳው ውስጥ በቤንዚንና በኬሮሲን የተሞሉ ሃይላንዶችን ይዞ ወደ መስጊዱ ዋና መግቢያ ሲገባ ታይቷል። ይህ ወጣት ወደ ፍልስጤም የመጣው እንደ ቱሪስት ቢሆንም የድርጊቱ ዓላማ ግን ሃይማኖታዊ ጽንፈኝነትን የተከተለ ነበር። እናም ሮሃን ወደ መስጊዱ በመግባት ጋዙን አርከፍክፎ እሳቱን አቀጣጠለው። እሳቱ ለ3 ሰዓታት ያህል የዘለቀ ሲሆን በተለይ በደቡብ ምስራቅ ክንፍ ላይ ከፍተኛ ውድመት አደረሰ። ከደረሰው ጉዳት ሁሉ የሙስሊሙን ዓለም ልብ የሰበረው የ12ኛው መቶ ክፍለ ዘመን ታሪካዊው የሰላሐዲን አልአዩቢ ሚንበር ሙሉ በሙሉ መውደሙ ነበር። ይህ ሚንበር ተራ የእንጨት ቅርስ አልነበረም፣ የጥበብ ድንቅ ሥራ እንጂ። ሚንበሩ ሱልጣን ኑረዲን ዜንኬ ቁድስ በመስቀል ጦረኞች እጅ በነበረችበት ጊዜ ቁድስን ነፃ አውጥቼ ይህን ሚንበር አቅሷ ውስጥ አኖረዋለሁ በማለት በከፍተኛ ወጪና ጥናት ምንም አይነት ሚስማርና ማጣበቂያ ሳይጠቀም እንዲሰራ ያደረገው ውብ ሚንበር ነበር። ነገር ግን ሱልጣን ኑረዲን አቅሷን ነፃ ሳያወጣ ሞት ቀደመው። በኋላ በሱ እግር ተተክቶ ሱልጣኔቱን የያዘው ጀግናው ሱልጣን ሰላሐዲን አልአዩቢ በ1187 ዓመተ ልደት ቁድስን ከመስቀል ጦረኞች እጅ ነፃ ወጣት። እናም የኑረዲንን ሕልም ለመሙላት ሚንበሩን አቅሷ ውስጥ አስቀመጠለት። ታዲያ ይህ ሚንበር ከዚያን ጊዜ ጀምሮ ለፍልስጤም ነፃነትና ድል ምልክት ነበር። የሙስሊሙን ዓለም አንድነት፣ ጽናትና በመስቀል ጦረኞች ላይ የተገኘውን ታላቅ ድል የሚያመለክት ጠንካራ ምልክት ጭምር። እናም ሚንበሩን ማጥፋት የታሪካዊውን የእስልምና ባለቤትነት በንድፈ ሐሳብ ለማጥፋት የታለመ የሃይማኖታዊ ፖለቲካዊ ጽንፈኝነት ድርጊት ነበር። ቃጠሎው በድራማና በአሳዛኝ ሁኔታ የተሞላ ነበር። ወራሪው ኃይል ከመስጊዱ አካባቢ ያለውን ውሃ ሙሉ በሙሉ ቆረጠው። ከቁድስ ከተማ ማዘጋጃ ቤት የተውጣጡ የእሳት አደጋ መኪናዎችም ሆን ብለው ዘገዩ። በሰዓቱ የከተማዋ ሙሉ አስተዳደር በእስራኤላውያን እጅ ላይ ነበር። በእስራኤል በኩል እንዲህ አይነት ግልጽ የሆነ መዘግየትና እገዳ ሲደረግ፣ የፍልስጤማውያን ጀግንነት ግን በታሪክ ተመዘገበ። ዜጎች በራሳቸው ልብስና
በአልአቅሷ መስጊድ ጉድጓዶች ውስጥ ባለው ውሃ በመጠቀም እሳቱን ለማጥፋት ተረባረቡ። በአካባቢው ያሉ አዛውንት ነዋሪዎች እንደሚሉት በጥንታዊ ዘዴዎች እሳቱን ለማጥፋት መሞከር እሳቱ እንዲስፋፋ አስተዋጽኦ አድርጓል። ሕዝቡ ግን የቻለውን ለማድረግ ራሱን ሰውቷል። ይህ ሁላ ሲሆን በከተማዋ ያሉ የእስራኤል የእሳት አደጋ መኪኖች አልደረሱም። የአካባቢው የቧንቧ ውሃም እንደተቆረጠ ነው። በኋላ ከዌስት ባንክ የአረብ ከተሞች ከሄብሮንና ራማላህ የመጡ የሙስሊም የእሳት አደጋ መኪኖች ቃጠሎውን ለማጥፋት የበኩላቸውን አስተዋጽኦ አደረጉ። ድንቁ ነገር መኪኖቹ ከራማላህና ከሄብሮን ሲመጡ የከተማዋ እሳት አደጋ መኪኖች አልደረሱም ነበር። ግልጽ ነው፣ በቃጠሎው ላይ የእስራኤል እጅ አለበት። ጥቃቱን የፈጸመው ዴኒስ ሚካኤል ሮሃን የተባለ የ28 ዓመት ወጣት ነበር። እሱ ራሱን የክርስቲያን ጽዮናዊ አባል እንደሆነ የሚገልጽ ቤተ ክርስቲያን እግዚአብሔር ከሚባል አክራሪ ክፍል ጋር የተቆራኘ ነበር። በሀገሩ የነበረው ሃይማኖታዊ እንቅስቃሴ ያን ያህል ባይሆንም በቤተ ክርስቲያን ተሳታፊነቱ ግን ይታወቅ ነበር። ሮሃን ወደ ፍልስጤም የገባው በዚያው ዓመት ሲሆን ለተወሰነ ጊዜ በመቆየት ዕብራይስጥኛን ተምሯል። በዚያ ጊዜ አብረውት ለነበሩ ጓደኞቹ ከፈጣሪ ታላቅ ተልእኮ የተሰጠው ሰው ስለመሆኑ ይናገር ነበር። የሆነው ሆኖ ሮሃን በፍርድ ቤት የሰጠው ምስክርነት ሁሉንም ያስገረመ ነበር። ሮሃን ቃጠሎውን የፈጸመው የኢየሱስ ክርስቶስ ዳግም ምጽአት እንዲፈጸም መሬቱን ለማጽዳት እንደሆነ ተናገረ። ይህን ቃጠሎ ተከትሎ አሜሪካዊው ቄስ ሄርበርት አርምስትሮንግ ምንም እንኳ ያለው ባይሳካም ቁድስ ውስጥ የአይሁዶች ቤተ መቅደስ ይገነባል፣ ቁርባንም እንደ አዲስ መቅረብ ይጀምራል፣ ይህም በመጪዎቹ 4 ዓመት ተኩል ጊዜ ውስጥ ይፈጸማል ማለቱ ይታወሳል። ሮሃን ወይም የአቅሷው አቃጣይ ከ12000 ኪሎ ሜትር በላይ ተጉዞ ፍልስጤም የመጣው ይህንኑ ዓላማ አንግቦ ነበር። እሱ እንደሚያስበው ኢየሱስ ክርስቶስ ዳግም እንዲመጣ አይሁዶች ቁድስ ገብተው መስጊዱ ባለበት ስፍራ ላይ ሦስተኛውን የአይሁድ ወይንም የሰለሞን ቤተ መቅደስ መገንባት አለባቸው። ለዚያ ደግሞ መስጊድ አልአቅሷ መቃጠል ነበረበት። ታዲያ አሁንም የአርምስትሮንግ 7ኛ ቀን ቤተ ክርስቲያን መሪዎቻቸውና ይሁዲዎች ሦስተኛውን ቤተ መቅደስ ለመገንባት አቅሷን ማፍረስ እንዳለባቸው በጽንፈኛ ሰባኪዎቻቸው በኩል ያስለፍፋሉ። እስራኤል ወንጀለኛውን በቁጥጥር ስር ካዋለች በኋላ ሮሃን በእስራኤል ፍርድ ቤት ቀረበ። ነገር ግን የሕግ ውሳኔው ታሪካዊ ስምምነትን ያፈረሰ ነበር። ፍርድ ቤቱ ሮሃንን የአእምሮ ሕመምተኛ በማለት በመፈረጅ ለድርጊቱ የወንጀል ተጠያቂነት እንደሌለበት ወሰነ። ነገር ግን የእስራኤል አቃቤ ሕግ መዝገብ ሮሃን ብልህ፣ የተዋጣለትና የተደራጀ ሰው እንደነበር ያሳያል። ከዚህ በኋላ በ1974 ዓመተ ልደት ወንጀለኛው ወደ መኖሪያ ሀገሩ አውስትራሊያ ተባረረ በሚል ብጣሽ ወረቀት እንዲያመልጥ ተደርጓል። ይህ ውሳኔ በእስራኤል በኩል ከፖለቲካዊ ቀውስ ለመውጣት የተወሰደ ስልታዊ እርምጃ ነበር። ቃጠሎ እጅግ የከፋ ቀውስ መፍጠሩን ተከትሎ እስራኤል እንደ ወራሪ ኃይል በቅዱስ ስፍራዎች ጥበቃ ላይ ለደረሰው ጉዳት የዓለም አቀፍ ጫና ገጥሟት ነበር። ሮሃንን እብድ በማለት መፈረጇ መንግሥት ለጥቃቱ ተቋማዊ ወይንም ፖለቲካዊ ተጠያቂነትን እንዲያስወግድ መላ መሆኑ ነበር። የሙስሊሙ ዓለም ግን ይህንን የይስሙላ ፍርድ በማለት ወቀሰው። የዓለም አቀፉ ማኅበረሰብ ምላሽ ፈጣንና የተወሳሰበ ነበር። እስራኤል መጀመሪያ ላይ ክስተቱን ከአደጋ ጋር በማያያዝ የፍልስጤም ቡድኖችን ለመውቀስ ሞከረች። በእስራኤል የተቋቋመው የምርመራ ኮሚሽን እንኳን የጥፋቱን መንስኤ በሙስሊም ባለሥልጣናት ብቃት ማነስ ላይ ለመጫን ሞክሮ ነበር። ነገር ግን ዓለም አቀፉ ማኅበረሰብ ዝም አላለም። በየቦታው የተለያዩ ሰላማዊ ሰልፎች በገፍ ተደረጉ። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት በአስቸኳይ ስብሰባው ውሳኔ 271ን አጸደቀ። ይህ ውሳኔ የአልአቅሷን የማርከስና የማወክ አስነዋሪ ድርጊት አውግዞ እስራኤል ሁሉንም የሕግ ጥሰቶችን እንድታቆም የጠየቀ ውሳኔ ነበር። ሆኖም ዩናይትድ ስቴትስ
ድምጿን ከመስጠት ተቆጠበች። ይህ ውሳኔውን ያቀጨጨ ሌላኛው የፖለቲካ ጨዋታ ነበር። የቃጠሎው ትልቁና ዘላቂ ውርስ እንደሆነ ታስቦ የነበረው ግን የሙስሊሙ ዓለም ተቋማዊ ምላሽ ነበር። ይህንን አሳዛኝ ሁኔታ ተከትሎ በንጉሥ ፈይሰል ቢን አብድል ዓዚዝ አስተባባሪነት በመስከረም 25 ቀን 1969 ዓመተ ልደት በሞሮኮ ራባት ከተማ ታሪካዊ የሙስሊም ሀገራት መሪዎች ጉባኤ ተደረገ። በወቅቱ 30 የአረብና የእስልምና ሀገራትን ያካተተው የእስልምና ጉባኤ ድርጅት ኦአይሲ መቋቋም ወሳኝ ምላሽ ነበር። ኦአይሲ ከተቋቋመ በኋላ የቁድስ ከተማ ፈንድና የቅዱስ ከተማ ኮሚቴን በማቋቋም የይሁዳይዜሽን ተግባርን ለመከላከል የፖለቲካዊ ጥረቶችን አጠናክሮ ነበር። ኦአይሲ ዛሬ ከተባበሩት መንግስታት ቀጥሎ በዓለም ላይ ሁለተኛው ትልቁ መንግስታዊ ድርጅት ሲሆን ዋና ዓላማው የፍልስጤምንና የኢየሩሳሌምን ቅዱስ ስፍራዎች መከላከል ነው። ምንም እንኳ ይህ ኅብረት እያደር የምዕራቡ አሽከርና ምንም መፈየድ የማይችል የመሪዎች ስብስብ ቢሆንም። ይህን ተከትሎ በወቅቱ የእስራኤል ጠቅላይ ሚኒስትር የነበረችው ጎልዳ ሜር በአረቦች ምላሽ ላይ በሰጠችው አወዛጋቢ አስተያየት አልአቅሳ ሲቃጠል ሌሊቱን አልተኛሁም፣ ሲነጋ መላው አረብ እስራኤል ገብቶ እንደሚያድርና እስራኤል እንደምትጠፋ ሳስብ ነበር። ነገር ግን ጠዋት አረቦች በጥልቅ እንቅልፍ ውስጥ እንዳሉ ተገነዘብኩና የምንፈልገውን ማድረግ እንደምንችል ተረዳው ብላ ነበር። እውነቷን ነው። በሰዓቱም ክስተቱን ከማውገዝና እረፉ ከሚል ዛቻ የዘለለ አጸፋ አልተሰጠምና። ቃጠሎው የቀደመውን መስገጃ አዳራሽ ወሳኝ ክፍሎች አውድሟል። ከተቃጠሉት ዋና ዋና ክፍሎች መካከል የሳላሃዲን አልአዩቢ ሚንበር፣ የዑመር መስጊድ ጣሪያና የዘከሪያ ሚሕራብ ከጠቅላላው 7 ኮሪደሮች ውስጥ 3 ኮሪደሮች ከምሰሶቻቸው ጋር ከቅስቶቻቸውና ከጣሪያቸው ጋር በወርቅ የተለበጡ ፕላስተርስ ቅርጻ ቅርጾችና የውስጠኛው የእንጨት ጉልላት 48 መስኮቶች ተጨማሪ ሌሎች ቦታዎች በልዩ ኪነ ሕንፃዊ አወቃቀር የተሰሩ ሁሉ ይገኙበታል። የሳላሃዲን ሚንበር ቢቃጠልም ሙሉ በሙሉ አልጠፋም። በጆርዳን ንጉሣዊ ቤተሰብ አመራርነት ለ40 ዓመታት የዘለቀ የመልሶ ግንባታ ጥረት ተደረገ። ሚንበሩም ከ16000 በላይ የእጅ ጥበብ ክፍሎችን በመጠቀም በትክክል የሳላሃዲንን ሚንበር እንዲመስል ተደርጎ ተሰርቶ በቦታው ላይ ተቀምጧል። አዲሱ ሚንበር የሙስሊሙ ዓለም ታሪካዊና ሃይማኖታዊ ቅርሱን ለመጠበቅ ያለውን የማይናወጥ ቁርጠኝነት አረጋግጧል። ነገር ግን ቃጠሎ ያስከተለው የጂኦፖለቲካዊ ውዝግብ የመካከለኛው ምስራቅ ታሪክ ማዕከላዊና ገና ያልተዘጋ ምዕራፍ ሆኖ እንዲቀጥል አድርጓል። በርካታ ተንታኞች ቃጠሎውን አልአቅሷን ይሁዳዊ የማድረግ ፕሮጀክት ትክክለኛ መጀመሪያ አድርገው ይቆጥሩታል። ወንጀሉ የእስራኤል ወረራ አልአቅሳን የማፍረስና የትርክቱን ቤተ መቅደስ ወይንም የሰለሞንን ቤተ መቅደስ የመገንባት ዕቅዱን ለመፈጸም ከወሰዳቸው ተንኮለኛ ወንጀሎች አንዱ እንደሆነ ይመሰክራሉ። የእሳቱ ጭስ የጠፋ ቢመስልም በቅድስቲቱ ከተማ ላይ ያለው የይሁዳይዜሽን ተንኮል አሁንም ቀጥሏል። በኢየሩሳሌም ያለው መስጊድ ጥበቃ የዓለም አቀፍ ማህበረሰብ ኃላፊነት ነው። ውድ ተከታታዮቼ ለዛሬ ያሰናዳሁላችሁ ዘጋቢ ይህንን ይመስላል። በሌላ ዘጋቢ እስካገኛችሁ ቸር ቆዩልኝ።